محمد أتيت بالسلام والهدى محمد حبيبي يا محمد ለገንዘብ ብሎ ይህን ያክል ግን ዲንን መሸጥ አሳፋሪ የሆነ ተግባር ነው። ኡስታዝ ተብለህ ዳዒ ተብለህ መድረሳ ላይ መስጂድ ላይ ቆመህ ስድብን ስትነዛ የኔን አስተምሮት ብቻ ያዙ ስትል አታፍርምን? ነቢዩ ዓለይሂ ሰላቱ ወሰላም ቁርአንም ከዛሊከ ያስተማረን የቁርአንም የነቢዩን ማስተምሮት ሐቅን እንድንከተል እንጂ ሰዎችን እንድንከተል ነውን? አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የማሂ ዩቲዩብ ቻናል ቤተሰቦች እነሆ ከረጅም ጊዜ ከቆይታ በኋላ ከመጥፋት በኋላ ወደ ቻናሉ ተመልሰናል። ኢንሻአላሁ ተባረከ ወተዓላ ከአላሁ ተዓላ ጋር ምንቀጥል ይሆናል። እንደበፊቱ አልጠፋባችሁም ኢንሻአላህ። ዛሬ በአላሁ ተዓላ ፍቃድ ልክ ከዚህ በፊት እንደምሰራቸው እንደነበሩ ኮንቴንቶች አንድ ኡስታዝ በሚል ስም የሚታወቅ የሆነ ሰው ያኒ ላኪን አለል ሐቂቃ ሲታይ እውነታውም የዛ ሰው ስነ ምግባሩም የሚያስተምሩ አስተምሮቶችን በአጠቃላይ ተውሂድ ላይ ነብዩና አለይሂ ሰላቱ ወሰላም አስተምሮት ወከዛሊካ ቁርአንን ከመከተል ይልቅ እሱና እሱ ያለውን ነገር ብቻ በእሱ አስተምሮት መከተልን ብቻ እንደ ሐቅ የሆነ አድርጎ የማስተማርን ዘይቤ የሚከተል የሆነ ሰው ነው። እንግዲህ አልሐቅ ላ ዩዕረፉ ቢልሪጃል ኢነማ ሪጃሉ ዩዕረፉነ ቢልሐቅ። ይህ ቃዒዳ ነው። ማንም ሰው እከሌ ስለሆነ ብቻ ሐቅ ነው ማለት ሳይሆን ኢነማ ያኒ ሐቅ የዛ ሰው መታወቂያ ነው እንጂ መሆን አለበት ሐቅ መታወቂያው እከሌ አይደለም ማለት ነው። ይህን ሁሌም ቢሆን ከልቦናችን ላይ ልናጠፋው የማይገባ የሆነ ትልቅ ፖይንት ነው። ይህ ሰው ግለሰብ ማን ነው? ምንስ ተናግሮ ነው ወደዚህ ያኒ ይህንን ልትል የቻልከው የሚለውን ጥያቄ እንዲመልስልን እንደ መንደረደሪያም እንዲሆነን አንድ ቪዲዮ ላሰማችሁ። አሕበቲ ፊላህ አላሁ ተባረከ ወተዓላ መፍራት ማለት ምን ማለት ነው የሚለውን ነገር ከምንም በላይ ማወቅ ያለብን ነገር ነው ብዬ እዚህ ጋር አስታውሳችሁ እወዳለሁ። አላህ መፍራት ማለት አዳኡል ዋጅባት ወጅቲናቡል ሙሐረማት ግዴታ መፈጸም እርም የሆኑብን ነገሮች መራቅ ወከዛሊካ ግዴታ ከሆኑብን ነገሮች መካከል ዓቂዳ ሰሒሓ ትክክለኛ የሆነችን ዓቂዳ እምነት አድርጎ መያዝ ግዴታ ነው። ያንም ደግሞ ዓቅልንም በማይጋጭ መልኩ ነቢዩም ዓለይሂ ሰላቱ ወሰላም ባስተማሩት አስተምሮት መልኩ ያንን ዓቂዳ አድርገህ መያዝህ ግዴታ ነው። አሁን ይሄ ሰውዬ እያለ ያለው በዓቂዳ ዙሪያ ላይ በየትኛውም አህዋል ያኒ የትኛውም ነገር ላይ የሚደረጉ የሆኑ ውይይቶች ላይቮች ላይ እንዳትከሰቱ ያኒ እንዳትከታተሉ ነው እያለ ያለው። ይህ ንግግሩ ከኔ ውጭ ያለውን ነገር ከኔ ውጭ ያለን አስተሳሰብ ወከዛሊካ እኔ ከመረጥኩላችሁ ውጪ እንዳታዩ ማለትን አያሲዝምን? ወከዛሊካ ለተከታዮቹስ ንቀት አይደለምን? ለዚህ ሰውዬ የዚህ ግለሰብ ተከታዮች ያኒ ቲክቶክም ዩቲዩብም ላይ ስትገቡ ላይ ከምታረጉት የምታጨበጭቡ የሆኑ አካላት አላሁ ተዓላን ፈርታችሁ ነቃ ብላችሁ እሱ ያለውን ያኒ ነገ የውመል ቂያማ እሱ አለንና ያኒ በሱ መንገድ ብቻ ነው የምንሄደው ብላችሁ ያንን የነብዩን አለይሂ ሰላቱ ወሰላም ቀጥተኛው መንገድ ላይ እሱ ስትሆነ ያለው እሱ በሳተበት እናንተንም በዛ በተሳተበት ጉድጓድ ሂዱ ስላለ ብቻ መሄዱ አግባብነት ያለው አይመስለኝም። እሱም ጥሪ እያደረገ ያለው ምንድነው? እኔ ነኝ የማቅላችሁ እኔ ነኝ የሚሆነው የማቅላችሁና እኔ ያኒ ኸያና ነው ምክር አይባልም እኔ ባልኳችሁ መንገድ ሂዱ እያለ ነው። ከኔ ውጭ ያለውን ዓቂዳ እንዳትከተሉ እያለ ነው። አንተ ይህንን ነገር ስትቀበለው እውነት ነው ብለህ ስትሄድስ አእምሮን ተቀበለው ያኒ ልክ ነው ብሎ ካመነበት ይሄ እንግዲህ ከባድ ነገር ነው። ላኪን አላህ አስተምህሮቱ ምንድነው? የኔ መንገድ ብቻና ብቻ ነው ልክ እያለ ነው። ከኔ ውጭ ያለውን ነገር እንዳትከተል እኔን ብቻ ተከተል ይላል። ሌላኛው ንግግሩን ደግሞ እንስማ። በቃ ሐራም ነው አይቻልም ብለህ ምን ትዘጋለህ?
ውዶቼ ወንድምህቶቼ ቢላሂ አለይኩም ይህችን ንግግር በደንብ አድርጋችሁ አዳምጡኝ። ቢድዓ ሐራም ነው በቃ አትቀበልም። ሌላውን ንግግር አትቀበልም። ያው አንተን የሱን ተከታይ ልክ እንደ በግ አድርጎ ልክ እንደ እንስሳ አድርጎ ስለ ቢድዓ ማንነት ስለ ቢድዓ ምንነት ወከዛሊካ ቢድዓ ጥሩ ቢድዓ የሚሉ ዑለሞች አዲላ ማስረጃ አላቸው የላቸውም? እሱ እያለ ያለው እኔ ያልኩትን ብቻ ቢድዓ ሐራም ነው ብያለሁ፣ ሐራም ነው ብለህ ሂድ። ቢድዓ ምን ማለት ነው ብለህ ብትለው በእርግጥም እርግጠኛ ሆኜ ምናልባትም ኩቱብ እያገላበጠ ሊነግርህ ይችላል እንጂ ይሄ ግለሰብ ቢድዓ ማለት ብሎ ዑለሞች ያስቀመጡትን ተቅሲም ያኒ አያሳይህም፣ ግልጽ አያደርግልህም። ከዚህም ጋር ግን ማወቅ ያለብህ ከዚህም ጋር ግን ነቃ ብለህ ልትሰማኝ የሚገባው ቢድዓ ሐራም ነው ብሏል። እኔ ግን እንደ ማስታወሻ ብቻ የሰይድና ኢማም ሻፊዒ ንግግር ብቻ ልንገርህ። ኢማም ሻፊዒ ረዲየላሁ ተዓላ አንሁ አልሙሕደሱ ደርባን ክስተቶች፣ አዲስ ነገሮች ቢድዓ የሚባለው ነገር ሁለት አይነት ነው ብለው ጥሩ ቢድዓና መጥፎ ቢድዓ እንዳለ አስቀምጠዋል ቃል በቃል። ቁርአንና ሐዲስን የሚስማማ ከሆነ ጥሩ ቢድዓ ነው። ቁርአንና ሐዲስን የሚጋጭ ከሆነ መጥፎ ቢድዓ መሆኑን ሰይዱና ሻፊዒ አስቀምጠዋል። ይህንን ብርሃን ግን እንዳታያ ወከዛሊከ ነብዩ አለይሂ ሰላቱ ወሰላም ስለ ቢድዓ ያስተማሩት ጥሩ ቢድዓ እንዳለ ያስተማሩት የሆኑ አሐዲሶች አሉ። እነዛን መንገዶች ግን እንዳታያ ምን ያደርግብሃል? ይህ ሰውዬ ግርዶሽን ጥሎብህ እኔ ያልኩት ብቻ ቢድዓ ሐራም ነው ብያለሁ፣ ሐራም ነው ብለህ ትሄዳለህ። ማንኛውም አይነት ሰው ሲመጣ ቢድዓ ሐራም ነው ብቻ ትላለህ። ልክ አሁን ላይ ያለው አዋሙ አብዛኛው ማህበረሰብ ስለ ቢድዓ በሚነሳበት ጊዜ ይሄ ኡስታዝ ተብዬ እንደሚያስተምረው እነሱም በቃ ቢድዓ ሐራም የሆነ ነገር ያኒ የጀሃነም የሚዳርግ የሆነ ነገር ነው ብሎ እንዲያስተምር ወከዛሊካ ያኒ እያስተማረ ነው፣ ሌሎችንም እንዲያስተምር እያደረገ ነው። እዚህ ጋር እንግዲህ አስተምህሮቱ ጨለምተኝነትን ነው እዚህ ጋር እያለ ያለው ጨለምተኝነትን ወረስ ቢድዓ ሐራም ነው ብያለሁ፣ ሐራም ነው እያለ ነው። አንተ ግን አቅል ያለህ ከሆንክ አላሁ ተዓላ የሰጠህን ጭንቅላት የምትጠቀም ከሆንክ እኔ ብያለሁና እንዳትከተል ከተባልክ ኩቱቦች አኢመቱል ሙስሊሚን ያስቀመጡት ነገር ካለ የዚህኛውን ጃሂል የሆነው ግለሰብ ንግግር ትተህ የሰይድና ሻፊዒን የነብዩና አለይሂ ሰላቱ ወሰላምንም ንግግር መቀበል ግድ ነው። ይሄ ሰውዬ ግን እየጋረደብህ ነው፣ ጨለምተኝነትን እየጋበዘ ነው፣ ወደ ሆነ ጥላቻም እየመራ ያለ ግለሰብ ነው። ሌላኞች ንግግሮችን እንስማ፣ በጣም አስቀያሚ ነው። ያኒ ጊዜ ማባከንም ነው የሱን ንግግሮች መስማት። ወላሂ ከዛ በኋላ የቢድዓ ጉዳይ አስፈላጊ ከሆነ ወጠን ያምታለ መድረክ ተዘጋጀው ለማን ይሰጣል? ለዑለማ ተሰጣለ ይፋ። እዚህ ንግግሩ ላይ ደግሞ መልሶ ከኋላ ምንም እንዳሰማ ላይቮች ላይ እንዳትገቡም ካለ በኋላ ይመጣና ቢድዓ ሐራም ነው ብያለሁ አለ። ከዛ ስለ ቢድዓ ምንነት ዑለሞቹ ይፋጁበት። አሁን እዚህ ጋር እሱ ተምሬያለሁ ብሎ እያለ ያለውን የሱን አቂዳ የሱን አስተምህሮ ሲያስተምረህ ቢድዓ ሁሉ ጥመት ነው፣ ሐራም ነው፣ አይቻልም እያለ ያስተምርሃል። ከዛ በኋላ ስለ ቢድዓ ምንነት ዑለሞች ያኒ እነሱ ይነጋገሩበት ይላል። አሁን እዚህ ጋር ስለ ውይይቶችም ሲቀርብ የተማረ ሰው የተማረውን ነገር ያቀርባል፣ ወከዛሊካ ያለውን ነገር በያን ያደርጋል። እዚህ ጋር ግን ዑለሞቹ ይፋጁበት ሲባል ዑለሞች ያስቀመጡት የተናገሯቸው የሆኑ ንግግሮች በማን አማካኝነት አሁን ላይ ያሉ ዑለሞች አሁን ላይ ያሉ አሳቲዛዎች ይቀርቡና ስለ ቢድዓ ምንነት ዑለሞቹ ያስቀመጡትን ነገር በያን ያደርጋሉ፣ ግልጽ ያደርጋሉ። በዚህ ጊዜ ለዛ ታች ላለው ማህበረሰብ ላልተማረው ወከዛሊካ ድፍን ጥላቻን እንዳይዝና የዑለሞች የመጡበት የሆነው መንገድ ትክክለኛው አቂዳ ወከዛሊካ ድፍን ጥላቻ እንዳልሆነ ትክክለኛው አስተምህሮ ስለ ቢድዓም ቀጥተኛ የሆነ እንደሆነ ያደርጋል ማለት ነው። ይሄ ነገር አሁን ዑለሞቹ ይፋጁበት ሲል ዑለሞቹ በእርግጥም ኪታቦች ላይ ያስቀምጠዋል፣ ተናግረዋል። እና ኢማም ሻፊዒ ማስቀመጡት ነገር አለ፣ ነብዩ አለይሂ ሰላቱ ወሰላም የተናገሩት ነገር አለ። እነዚህ ነገራቶች ሁላ ዑለሞቹ በኪታቦቻቸው ያስቀመጡትን ያንን ኪታብ ገልጦ ለማያይ ሰው በውይይቶች ወከዛሊካ በእንዲህ አይነት
ዲናዊ በሆኑ ክርክሮች በሚቀርብበት ጊዜ ዑለሞቹ ያስቀመጡትን ነገር ላልተማረው ያንን ኩቱብ ገልጦ ማየት ለማይችለው ሰው ምን ይደረጋል ማለት ነው? በያን ይደረግለታል፣ ግልጽ ይደረግለታል። በዚህ ጊዜ እንግዲህ ሴራ ሳይሆን ያዚህን አንተ አለላህ የምትባለውን ሰውዬ ድፍን ጥላቻ የምትነዛውን ሴራህን ማክሸፍ ይሆናል ማለት ነው። ማህበረሰቡ በእውቀት የተመራ እውቀትን ያገናዘበን የሆነ ንግግር እንዳይናገር፣ እውቀትን ያገናዘበን የሆነ እምነት እንዳያምን፣ ድፍን የሆነን እምነት ብቻ እንዲያምን ያኒ ድፍን የሆነን እምነት ብቻ እንዲያምን ግብዣ እያደረገ ነው ማለት ነው። ዑለሞቹ ይፋጁበት፣ ዑለሞቹ የተፋጁበት ኪታቦቻቸው ላይ ያስቀመጡትን አንተ ከካድክ ሌላው ማህበረሰብ ግን ኩቱቦቹ ላይ እንዳለ እንዲያውቅ ነው ትልቁ ጥሪ እንጂ ሌላ ጉዳይ አይደለም። አንተ ግን ወደ ሌላ ሹብሃ መልቀቅ ጀገባህ ማለት ነው። አላሁ ተዓላ ሂዳያን ይስጥህ። ሌላኛው ንግግሩን ደግሞ ጥመቱ ሌሎች አካላት ያሉበትን ደግሞ እንስማው። ቦታ አይደለም እንደዚህ ደግሞ አህሎችን ደግሞ አይደለም ከየትኛውም ወገን ይሁን አህል አይደለም። ከየትኛውም ወገን ቢመጣ አህል አይደለም ይላል። ከየትኛውም ወገን ቢመጣ አህል አይደለም ማለት ምን ማለት ነው? አህል አይደለም ማለት የዛ ነገር ባለቤት አይደለም እያለ ነው። እውቀት የለውም እያለ ነው። እንደራሱ አድርጎ ሁሉንም ስላሰበ አሁን እንግዲህ አንተ አስተማሪ ነኝ የምትል ከሆነ ኡስታዝ ነኝ ብለህ ቲክቶክ አካውንት ከፍተሃል፣ ዩቲዩብ ላይም ከዛሊካ ትገኛለህ። ምን ብለህ የከፈትክበት አለ? ኡስታዝ ብለሃል። ራስህን በኡስታዝ ስም ጠርተሃል። ስለዚህ አህል ነኝ እያልክ ነው። አስተማሪ ነኝ መምህር ነኝ እያልክ ነው። መምህር ደግሞ ለተማሪዎቹ ዑለሞች ያስቀመጡትን ነገር ግልጽ አድርጎ በያን ማድረግ አለበት። ከድፍን ጥላቻ በወጣ መልኩ ለማህበረሰቡ ማስተማር፣ ለማህበረሰቡ ማሳየት አለበት። ከሁለቱም ወገን አህል አይሆኑትም ማለት አው አኪድ በእርግጥም ከወሃብያ በኩል አህል ሆኖ የእውቀት ባለቤት ሆኖ ሊቀርብ የሚችል አህሉል ሐቅን ሙዳፋ አላደርግ ወከዛሊከ ውይይቱ ላይ ሐቅ ፍለፊት ቆሞ መናገርን የሚችል የሆነ አካል የለም። በእርግጥ አንተን ጨምሮ መሰሎችን የትኛውም አንተምና ጓደኞች በአጠቃላይ ሐቅ ፊት ብትቆሙ እንደማታወሩ በእርግጥ ሁሉም የእውቀት ባለቤቶች ያውቁታል። ላኪን አሁንም ቢሆን ትልቁ ፍላጎት ከውይይት ወከዛሊከ ክርክር ሲታሰብ ምንድነው ለእናንተ ሳይሆን እናንተን በድፍን ጥላቻ ብቻ እየተከተለ ያለን ማህበረሰብ ማንቃት፣ በሐቅና በእውቀት የተማከለ የሆነ እውቀትን የያዘ የሆነን ጀነሬሽን ለመፍጠር ነው። እንደናንተ ድፍን ጥላቻን ያልያዘ የሆነ እውቀትን ያማከለ በእውቀት የሚያምን የሆነን ማህበረሰብ ክሬት ለማድረግ ስለተፈለገ ነው። አንተ ግን ሁሉም አህል አይደለም ማልክ አኪድ ወሃብያ ለእውቀት አህል ሊሆን አይችልም። ሌላኛው ንግግሩን ደግሞ እንስማው። አሁን ተውሂድ ይከፈላል አይከፈልም? ናንወያይ ለምንድነው የምትወያየው? እንዝር አኺል ሙእሚን ወንድሜ በደንብ አድርገህ እዚህ ጋር ነቃ ብለህ አዳምጠኝ። ተውሂድ ለሶስት ይከፈላል አይከፈልም? ለምንድነው የምትወያየው አለ። አሁን ተውሂድ በእርግጥ ነብዩ አለይሂ ሰላቱ ወሰላም በየትኛው ማስተምህሮታቸው ላይ ተውሂድ ለሶስት ይከፈላል የሚል አንድም ሐዲስ አንድም ቁርአን አያ አታገኝም። ይሄ ሐዲስም ቁርአንም የሌለበት የሆነ ወከዛሊከ ሰለፎችም ያላደረጉት የሆነ ነገርን እንደሌለ በማስረጃ በቁርአን በሐዲስ በዑለሞች ንግግር ግልጽ እንዳይሆንልህ ምን ያደርጋል? ለምንድን ነው የምትወያየው? በቃ ለሶስት ይከፈላል ብያለሁ እኔ ያልኩህን ብቻ ተቀበል። ይሄ አምባገነንነት የያዘ የሆነ ከኔ መንገድ ውጭ ያለን እንዳትከተል አይነት የሆነ አሳስብ ይሁን አይነት ሳይሆን ራሱ የሆነ ነው። በቃ ይከፈላል አይከፈልም ውይይት ውስጥ እንዳትገባ። ለምን ውይይት ውስጥ ከገባ ለሶስት እንደማይከፈል ቢድዓህ እንደሆነ ጥመታዊ ቢድዓህ እንደሆነ ማስረጃ ሊቀርብብህ ነው። በዚህ ጊዜ ያስከው አቂዳ ኩፍር እንደሆነ ያስከው አቂዳ ከዲን እስላም እንዳልሆነ ለሁሉም ግልጽ ሊሆን ነው። ይሄ ግን ግልጽ እንዳይሆንበት ስለሚፈራ ይሄ ነገር ግልጽ እንዳይሆንበት ስለሚፈልግ ምን ይላል? ለውይይቱ እንዳትቀርብ፣ ውይይት ላይ እንዳትሄድ፣ ወከዛሊካ እንዳትወያይ። ለምን? ሐቅ ግልጽ እንዳይሆንና የያዘው ቆሻሻ የሆነ አቂዳ ምን እንዳይተባልበት እንዳይታወቅበት ማለት ነው። ሌላኛው እንደዚህ ደግሞ አስቀያሚ ንግግሮችን እስኪ መለስ ብለን ደግሞ እንስማ። ትምህርትህን ቀጥ ብለህ ማስተማር ነው። የሚቀበል ይቀበል፣ የማይቀበል አይቀበል። ትምህርትህን ቀጥ ብለህ ማስተማር ነው። ጥመትህን ድፍን ጥላቻህን ወከዛሊካ ከነቢዩ ዓለይሂ ሰላቱ ወሰላም አቂዳ ውጭ የሆነን አስተምህሮት ዝም ብለህ ማስተማር ነው። ለምን? ያለ ውይይት
ውይይትን ሁሉን ነገር ሸሽተህ ርቀህ ኩፍርን ምን ታርገህ ታስተምራለህ ማለት ነው። በግድ ሶፍትዌር ብለህ ትጭንበታለህ ማለት ነው። ይሄ ማህበረሰብ ላይ ደፈን ጥላቻን የያዘ ወከዛሊካ በነብዩም አለይሂ ሰላቱ ወሰላም ትክክለኛ ማመን የማያምን በአላህም ትክክለኛ የሆነን እምነት የማያምን የሆነን ትውልድ ክሬት ማድረግ ስለሆነ እቅዳቸው ማለት ነው። ሌላኛውን ቆሻሻ ንግሩን ደግሞ እንስማው። አንዳንድ ሰዎች የሹብሃ ሰዎች የቢድዓ ሰዎች ትምህርታቸውን በቀጥታ ሲያስተምሩ ሰዎች አያገኟቸውም፣ አይሰሟቸውም። አንዳንድ ቢድዓ ሰዎች ትምህርታቸውን ሲያስተምሩ ማንም አይሰማቸውም ማለት። አሁንም ትልቁ እኮ ፍላጎት ከውይይት ተፈለገው ማነው ቢድዓ ሰው ማነው ትክክለኛ የሆነ አቂዳን የያዘ ከነብዩ አለይሂ ሰላቱ ወሰላም አቂዳ ጋር የማይጋጭን አስተምሮ የያዘ ነው በሚለው ነው ውይይቱ የሚሆነው። አሁን አንተ በአንተ ቤት ሹብሃቸውን ሊያስተምሩ ነው። ሹብሃ ከሆነ በእርግጥም የትኛውም አይነት ከዲን አልኢስላም ውጭ ያለ የትኛውም እምነት የያዘ ሰው ቢመጣ ከዲን አልኢስላም አንግል ስንመለከተው ሁሉም ልክ እንደ ሸሪት ቤት ድር ነው። በአንዴ ታደፈርሰዋለህ፣ በአንዴ ታጠፈዋለህ። ላኪን የእናንተ የያዛችሁት አቂዳ ልክ እንደ ሸሪት ቤት ድር ስለሆነ በአንዴ ስለሚጠፋባችሁ ሹብሃ ይለቀቃል። ሹብሃ መለቀቅ ማለት ምን ማለት ነው? ዲናችን ግልጽ አይደለም ማለት ነው። ትክክለኛ የሆነ ነገር መጥቶ ማህበረሰቡ ከተቀበለው ግልጽ ከሆነ አንተ ያዝከው አቂዳ ውድቅ መሆኑ ከታወቀ ሹብሃነቱ ሴቱ ጋር ነው። ሐቅ ያዘስ ሹብሃን ተፈርቶ የትኛውስ ዓሊም ነው ውይይትን የተወ? ታላላቆቹና ኢማም ሻፊዒ ረዲየላሁ ተዓላ ዐንሁ ሐቅን በያን ለማድረግ ሐቅን ግልጽ ለማድረግ ሲሉ ውይይትን ክርክርንስ አላደረጉምን? አንዳንድ ዳዕዋዎቻችሁ ላይ ይሰማል። ምን ትላለህ? እንዲህ አይነት ክርክሮች እንዲህ አይነት ውይይቶች ተደርገዋል። እነዛ ውይይቶች ተደረጉበት ትልቁ ዓላማ ትልቁ ታርጌታቸው ምንድነው? ሐቅን በያን ለማድረግ ነው። ያኔ ሹብሃን ፈርተው ለምን አልተመለሱም? አሁን ላይ እናንተ ሹብሃ እያላችሁ የውሸት ከምትነሱት ማለት ነው። ሌላኛው ቆሻሻውን ንግግሩን እስኪ ደግሞ ስለዚህ በእነዚህ በሂዋሪ መልኩ በዲስከስ አድርገው ወይ ደግሞ በውይይት በሚል ስም አድርገው አቴንሽን ሰዎችን መሳብ ይፈልጋሉ። በውይይት የሚሳበው አቴንሽን የሚሰረቀው የሆነው ማህበረሰብ ትክክለኛ አእምሮ ስለያዘ ነው ወይስ ደደብ ነው እያልክ ነው? በአንተ አስተሳሰብ ትክክለኛ አእምሮን ከሆነ የያዘው ትክክለኛ የሆነ ነገር ይከተላል። በአንተ አገላለጽ ደግሞ ደደብ ከሆነ የማይሆን ነገር ይዛል ማለት ነው። አሁን እያልክ ያለው ማህበረሰቡን በድድብና እየፈረጅክ ይሄ ምንም ያልተማረ ጃሂል ማህበረሰብ ነውና ደደብ ነው እኔ ያስኩትን የሰጠሁትን ካልሆነ በስተቀር ሌላው አይመጥነውም እያልክ ነው። ይህም ለማህበረሰቡ ያለህን ንቀት የሚያሳይ የሆነ ንግግር ነው። ሐቅ በያን መደረጉ የቱ ጋ ነው? ሹብሃው የቱ ጋ ነው? ከዛሊካ ጉለቱ። ሌላኛውን አንድ ንግግሩን ለመጨረሻ አድርጌ ላሰማችሁና መልስ ሰጥቼበት ላቆመ የዛሬውን ቪዲዮ ሴት ልጅ ሱሪ መልበስ አለባት ይላል አህባሽ። ጸጉሯ ክፍት ቢሆን ችግር የለውም ይላል። ለዚህ ሰውዬ መድረክ ሊሰጠው ነው። በመሰረቱ ላይቭ ላይም ሁሉም ነገር ላይ አትግባዋል። ከዛ በኋላ መጣ ሴት ልጅ ሱሪ ትልበስ ይላል አህባሽ። ባዶ ጸጉሯን ብትሄድም ችግር የለውም ይላል አህባሽ። አሁን ትልቁ ሀደፍ ያንተ ቅሽምና ሆነ እንጂ ያንተ ተወላገደ የሆነ አስተሳሰብ ሆነ እንጂ ቀጣ ያለን አስተሳሰብ ብትይዝ ኖሮ ያንን የሚለው ከሆነ አሁን ባዶ ጸጉሯን ብትሄድ ችግር የለውም ሚል ከሆነ አህባሽ የሚባለው አስተምህሮ አንተ ከውጭ ነህ ከሩቅ ነህ ተደብቀህ መሳደብ ነው ትልቁ መድኃኒቱ መፍትሄው? ወይስ በግልጽ ወጥተህ ፌስ ቱ ፌስ ያስከው አስተሳሰብ ልክ አይደለም ብለህ ከሐዲስ ከቁርአን ማስረጃ እያቀረብክ አዲላህ ከዑለሞች ንግግር ማስረጃ እያቀረብክ ያንን ሰው ልክ ያልሆነ አስተሳሰብ ላይ እንዳለ ለማህበረሰቡ አስተማር ነው ትክክለኛ የሆነ እምነት? ወይንስ ተደብቆ ከጀርባ እየተኮሱ ከጀርባ ልክ እንደተናካሽ ውሻ እየጮሁ አጓጉል የሆኑ ስድቦችን እየተሳደቡ ማህበረሰቡን በድፍን ጥላቻ መምራት ነው መድኃኒቱ? ወይንስ ቀርቦ ተወያይቶ
ስህተት የሆነ አስተሳሰብ የሆነውን ማህበረሰብ ስህተት የሆነ አስተሳሰብ የያዘውን ጎራ ግልጽ አድርጎ ሐቅን በያን አድርጎ ማቅረብ ነው የተሻለው። አሁን መታ አንተ እንዲህ አልክ ወከዛሊከ ሌላውም መጥቶ ያንተን ጉዳጉድህን ወከዛሊከ ጣዖት አምላኪነትህን በግልጽ አድርጎ ይናገራል። ጣዖት አምላኪ ነህ አንተ ወሃቢያ በአጠቃላይ ጣዖት አምላኪ ስለሆነ የሳለውን አእምሮ ላይ ያለውን ነገር ጣዖት ስለሆነ የሚያመልከው የምታመልከው ጣዖት ካልሆነ ጣዖት አይደለም ማመልከው የሚለውን መተህ ግልጽ ታደርጋለህ። አህለ ሱነቲ ወልጀማዓ الذين يعبدون الله الذي ليس كمثله شيء አምሳያ የሌለውን ጌታ አላህን የሚያመልኩ አህለ ሱና ወልጀማዓዎች የሚያምኑትን እምነትም ግልጽ ያደርጋሉ። አሁን አህለ ሱና እምነታቸው አላሁ ተባረከ ወተዓላ የሰው ልጆችን የፈጠረን የሰው ልጆችን አይመስልም፣ በአጠቃላይ ፍጡራን አይመስልም የሚል የሆነ አቂዳን ነው ያዙት። አንተና ወሃቢያ በአጠቃላይ መሐመድ ኢብኑ አብዱል ወሃብ ተከታዮች ኢዕቲቃድ አድርገው የሚይዙት ምንድነው? በአላሁ ተዓላ ላይ የሆነን አካልን ነው እያመለካችሁ ያላችሁት። ያ አካል ደግሞ ጌታ እንዳልሆነ አህለ ሱና ወልጀማዓ እያስተማሩ ነው። በግልጽም ድሮም አሁንም ያስተምራሉ። አሁን አንተ ያለህበት ቢድዓ የሆነ አስተምሮት ቢድዓ እንዳልሆነ ግልጽ ልታረግ የምትችለው ተደብቀህ በየቦታው በተሳደብከው ስድብ ሳይሆን ኢነማ አደባባይ ላይ ላይቭ ሊሆን ይችላል ወከዛሊከ በቴሌቪዥን መስኮት በተጋበዝከው በየትኛውም አይነት መላይ ፕሮግራም ላይ ቀርበህ ግልጽ አድርገህ በያን ታደርጋለህ። ካልሆነ ግን ውጭ ላይ ሆነ ወርጋጥ ብለህ መሳደብህ ምን ብለህ መሳደብህ ይሄ ያንተን አደብ ማጣት ወከዛሊከ ትክክለኛ የሆነን መስመር ላይ ያለመሆን መስመር የሳትክ መሆኑን የሚያሳይ ግልጽ የሆነ ማስረጃ ነው። ለዛም መቅረብ ከቻልክ አቅም አለኝ የምትል ከሆነ የትኛውንም አይነት ሼኽ የምትለውን ሼኽህን በእርግጥ ወሃቢያ ሼኽ የለውም ሼኽ የምትለውን ታቀርብና ሐቅ በያን ይደረጋል፣ ማህበረሰቡ እውቀት እንዲይዝ ይደረጋል። ላኪን ጭፍን አስተሳሰብን ድሮም ዛሬም ነገም ለሙእሚኑ አይጠቅምም። አንተ ግን እያልክ ያለኸው ጭፍን አስተሳሰብን እየሰበክን ያለኸው አላሁ ተዓላ ሂዳያን ይስጥህ። በጨለምተኝነት የሚከተሉም ተከታዮችን አላሁ ተዓላ ሂዳያን ይስጣቸው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ወንድሞቼ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱኝ በአላሁ ተዓላ ስም ጠይቃችኋለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። حبيبي يا محمد أتيت بالسلام